ይባረክ። ይሄን ቀን ደግሞ ማየት በሱ ችለናል። የተደረገልን ብዙ ነው። እግዚአብሔርን እጅግ አድርገን እናመሰግናለን ስለተደረገልን በጎ ነገር። ጌታ ይባረክ። ዛሬ የማነበው 96 ላይ መዝሙር ያለው ነው። ለእግዚአብሔር አዲስ ዝማሬ ምድር ሁሉ ለእግዚአብሔር ዘምሩ፣ ለእግዚአብሔርም ዘምሩ፣ ስሙንም ባርኩ፣ ማዳኑንም ነጋ ጠባ አውሩ፣ ክብሩንም በሕዝቦች መካከል ድንቅ ሥራውንም በሕዝቦች ሁሉ ፊት ተናገሩ። እግዚአብሔር ታላቅ ነውና ውዳሴ የሚገባው ነው። ከአማልክት ሁሉ በላይ ሊፈራ ይገባዋል። የሕዝብ አማልክት ሁሉ ጣዖታቶች ናቸው። እግዚአብሔር ግን ሰማያትን ሠራ፣ ክብርና ግርማውን በፊቱ ናቸው። ብርታትና ውበትም መቅደስ ውስጥ አሉ። የሕዝቦች ወገኖች ሁሉ ለእግዚአብሔር ስጡ፣ ክብርንና ብርታትንም ለእግዚአብሔር ስጡ። ለስሙ የሚገባ ክብርን ለእግዚአብሔር ስጡ። ቁርባንም ይዛችሁ ወደ አደባባዩ ግቡ፣ በተቀደሰ ውበትም ለእግዚአብሔር ስገዱ። ምድር ሁሉ በፊቱ ትንቀጥቀጥ፣ በሕዝቦችም መካከል እግዚአብሔር ነገሰ በሉ። ዓለም በጽኑ ተመስርታለችና አትናወጥም። እርሱ ለሕዝቦች በእኩልነት ይፈርዳል። ሰማያት ደስ ይበላችሁ፣ ምድርም ሐሴትን ታድርግ። ባህርና በውስጡ ያለ ሁሉ ያስተጋባ፣ ምስኩና በላዩ ያለውም ሁሉ ይፈንጥዝ። ያን ጊዜ የዱር ዛፎች ሁሉ በደስታ ይዘምራሉ። እርሱ ይመጣልና በእግዚአብሔር ፊት ይዘምራሉ። በምድርም ላይ ሊፈርድ ይመጣል። በዓለምም ላይ በጽድቅ በሕዝቦችም ላይ በእውነት ይበይናል ብሎ ዘማሪው ይሄንን ይነግረናል ማለት ነው። እግዚአብሔር ብቸኛ አምላክና የዓለም ሁሉ ንጉሥ መሆኑን እንዲያውጅ ለሕዝቦች ሁሉ የቀረበ ጥሪ ነው። ምን እንዲያደርጉ? እግዚአብሔር ብቸኛ አምላክና የዓለም ንጉሥ መሆኑን እንዲያውጁ ለሕዝቦች ሁሉ የቀረበ ጥሪ ነው። በዚህ በብሉይ ጊዜ በብሉይ ዘመን የቀረበ ጥሪ ነው። የእስራኤል ሕዝቦች ብዙ ጊዜ ከግብፅ ያወጣቸውን መልካም ያደረገላቸውን ብዙ ነገር ያደረገላቸውን አምላካቸውን ይቀላቀሉታል ከሌሎች ነገሮች ጋር ማለት ነው። ብቻውን አያመልኩትም፣ ብቻውን አይገዙለትም። የሚደበላለቁ ነገሮች አሉ። አንድ ላይ ከእግዚአብሔር ጋር የሚደበላለቁ ነገሮች አሉ። ዘማሪው ይህንን አጥብቆ ይናገራል። እግዚአብሔር ብቻ አምላክና የዓለም ንጉሥ መሆኑን እንዲያውጁ ለሕዝቦች ሁሉ የቀረበ ጥሪ ነው ይላል። ማዳኑን አውሩ፣ ሕዝቡን ነፃ የሚያወጣው እግዚአብሔር ብቻ እንደሆነ አውጁ። ምድር ሁሉ እግዚአብሔርን ማመስገን ያለባት በአምላኳ በእርሱ ብቻ እርሱን ብቻ ነው ይላል። ምድር ሁሉ ሌሎች ነገሮች እንዳታመሰግን ይናገራል። ይሄንን ይነግራቸዋል። ይህ ዘማሪው ማለት ነው። ምድር ሁሉ እግዚአብሔርን እንድታመሰግን እግዚአብሔር ብቻ አምላክ እንደሆነ የዓለምም ንጉሥ እንደሆነ እሱን እንድታወራ አጥብቆ ይነግራቸዋል። ምድር ሁሉ እግዚአብሔርን ማመስገን ያለባት አምላኳ እርሱ ብቻ ስለሆነ ነው። ሌላ አምላክ የላትም። እናንተ ስሙ የእስራኤል ሕዝቦች፣ ሌላ አምላክ የላችሁም፣ አትደበላልቁ። ለሱ ብቻ ስገዱ፣ ክብር ብቻ ለሱ ስጡ። እሱ ነው ሊያድናችሁ የሚችለው። እሱ ነው ከባርነት ነፃ ያወጣችሁ፣ ሌሎች ነገሮች አይደሉም። ስለዚህ ለሱ ብቻ ክብር ስጡ እያለ አጥብቆ ዘማሪው በመዝሙሩ ይነግራቸዋል ወይም ያስተምራቸዋል ማለት እርሱ ብቻ ስለሆነ ነው። እግዚአብሔር ኃያልና ገናና እንዲሁም የምድር ሁሉ ጌታ መሆኑን ያውጃል። ሕዝቦች ሁሉ የእግዚአብሔርን የጽድቅ መንግስት እንዲያውጁ የቀረበ ጥሪ ነው ይላል። ሰው ሁሉ ይህንን የጽድቅ መንግስት እንዲያውጅ፣ ሰው ሁሉ ይህን የክርስቶስ ኢየሱስን መንግስት የእግዚአብሔርን መንግስት እንዲያውጅ ዘማሪው ይህንን አበክሮ ይነግራቸዋል ማለት ነው። ሌሎች ሁሉ ከንቶች ናቸው ብሎ ይነግራቸዋል ማለት ነው። እናንተ የአሕዛብ አማልክቶች ከንቶች ናቸው፣ የማያድኑ ናቸው፣ የማይሰሙ ናቸው፣ የማይናገሩ ናቸው፣ መፍትሄ የሌላቸው ናቸው ይላል ዘማሪው ይነግራቸዋል። የእስራኤል ሕዝቦች ብዙ ጊዜ አምልኳቸው የተደበላለቀ ነው። አንድ ጊዜ እግዚአብሔርን ያመልኩታል፣ ሌላ ነገር ደግሞ ይደበላልቃሉ ማለት ብቻውን እግዚአብሔርን አያመልኩም ማለት ነው። ስለዚህ ተፈጣሪ የሆነውን ነገር የማይሰራውን ያወጣቸውን ከግብፅ ባርነት ነፃ ያወጣቸውን አምላካቸውን ትተው ሌሎች የማያድኑ እጅ የሰራቸው ነገሮች እሱ እግዚአብሔር አምላክ ራሱ የሰራቸውን ነገሮች ያመልካሉ ማለት ነው። የሚመለክ እያለ ያወጣቸው የረዳቸው እያለ የሚያድናቸው እያለ የሚታደጋቸው እያለ ከመከራ ያዳናቸው እሱ እያለ ሌሎች ነገሮች ይደበላልቃሉ ማለት ነው። ዘማሪው ይህንን አበክሮ ይነግራቸዋል። እግዚአብሔር ብቻ አምላክ ነው፣ የዓለም ንጉሥ ነው። የእስራኤል ብቻ አይደለም፣ የዓለም ሁሉ ንጉሥ ነው። ሊመለክ ቀንም ሌሊትም ሊታወጅ ወይም ሊነገር የሚገባ እሱ ብቻ እንደሆነ አበክሮ ይነግራቸዋል ማለት ነው። ሌሎች የአሕዛብ ጣዖቶች ናቸው፣ ተው እነዚህ ብሎ በመዝሙሩ ይነግራቸዋል ማለት ነው። መመለክ ያለበት እግዚአብሔር ብቻ እንደሆነ
ክብር መሰጠት ያለበት ለእግዚአብሔር ብቻ እንደሆነ ይሄንን የማዳን ስራ አብሩ ይላቸዋል። ሌላ ነገር አይደለም የምታወሩት። ይሄንን የማዳን ስራ የእግዚአብሔርን የማዳን ስራ የእግዚአብሔርን የእውነት ስራ ሌላም ቦታ ዝቅ ብሎ ይላል፣ ማብራሪያው ላይ ይናገራል። እግዚአብሔር ታላቅ እንደሆነ እግዚአብሔር ሁሉም ቻይ እንደሆነ አዳኝ እንደሆነ ሌላ መድኃኒት እንደሌለ መድኃኒት እግዚአብሔር ብቻ እንደሆነ ይነግራቸዋል ማለት እነሱ የደበላለቁትን ነገር በመዝሙር አማካኝነት እንዲያጣሩ ይነግራቸዋል። ሌላ የለም፣ እሱ ብቻ አምልኩ፣ ቀኑን ሁሉ ስለሱ ብቻ ገደል ተናገሩ፣ ሌላ ነገር አትናገሩ፣ ወደ ሌላ ነገር ጋር አትደበላልቁት ብሎ ይነግራቸዋል ማለት ነው። ዛሬ እግዚአብሔርን ከሌላ የናዝሬቱ ኢየሱስ ያዳነንን የታደገንን ይሄን ንጉሳችንን ከሌላ ነገር ጋር እንደበላልቀው አጥርተን እናገለግለዋለን፣ አጥርተን እናመልከዋለን፣ አጥርተን እንዘምርለታለን። ክብር ለሱ ይገባዋል፣ ክብር ለሱ ብቻ እንሰጣለን ማለት አንደበላልቅም። እንደ እስራኤል ልጆች ደበላልቀው ተቸግሯል ዘማሪው ማለት ነው። ደበላለቁበት። እግዚአብሔር ብቻው ዛሬም መመለክ የሚገባው እግዚአብሔር ብቻ ነው። ስፍራው መያዝ ያለበት እግዚአብሔር ብቻ ነው። ሌሎች ነገሮች ስፍራ ስለያዙ ነው በብዙ ፈተናዎች፣ በብዙ ጣውረዶች፣ በብዙ ጭንቆች ቢጮህ ቢጸለይ የሆነ ቢል መፍትሄ ያጣነው ከብዙ ነገር ጋር ደበላልቀነው። ብቻውን እሱን ማክበር አቅቶናል። ብዙ ነገሮች ተደበላልቀውብናል። ፈጣሪው እያለ ተፈጣሪው ተመልኳል። ፈጣሪው እያለ ለተፈጣሪው ክብር ተሰጥቷል። ቀኑን ሙሉ ማውራት መስገድ የሚገባው እሱ እያለ ለብዙ ነገር ጉልበቶች ተሰግደዋል። ብዙ ድካም፣ ለውጥ ለሌለው ነገር ድካም፣ ማዳን ለሌለው ነገር መድከም፣ ተስፋ ለሌለው ነገር መድከም፣ ለማይሰማ ለማይ መድከም። እግዚአብሔር ከዚህ ነገር ነጥቆ ያውጣል። እውነት የሆነው ሕይወት የሆነው ጻድቅ የሆነው የኔ ጌታ ብቻ ሳንደበላልቅ እሱ ብቻ ይሄ ንጉሳችንን ጌታችንን ያዳነንን የሞተልንን እሱ ዋጋ ከፍሎ እኛን አድኖን እሱ ተዋርዶ እኛን አክብሮናል። እሱ ዝቅ ብሎ ምንም ኃጢአት ሳይገኝበት አምላክ ሆኖ ሳለ ክብሩን ትቶ ወርዷል። ለኛ ብሎ ክብሩን ትቶ ወርዷል። ሁሉን ማድረግ ሲችል ማድረግ እንደማይችል ሆኗል። ሁሉን መስራት ሲችል እንደማይሰራ ሆኗል። ሲተፉበት፣ ሲያሳልቁበት፣ ሲገርፉት፣ ሲያዋርዱት ይሄ ሁሉ ሲሆን ማድረግ ይችል ነበር። ግን እንደማይችል የሆነው የኛን በደል ኃጢአት ተሸክሞ ነው። እሱ በደል ኃጢአት ኖሮበት አይደለም። ጻድቅ እሱ የእግዚአብሔር ልጅ ነው። ግን ወደ ምድር ወረደ። መከራ ወደ በዛባት ምድር፣ ኃጢአት ወደ በዛባት ምድር፣ አመጽ ወደ በዛባት ምድር ወረደ። ለማ ለእኔና ለሕዝቡ ሲል ለዓለም ሕዝብ ሁሉ ሲል ወረደ። ስለዚህ ወገኖች መመለክ የሚገባው ማን ነው ታዲያ? መሰገድ የሚገባለት ለማን ነው? ብዙ ክብር መስጠት የሚገባል መሰበክ የሚገባው ማን ነው? ጉልበት ለማይንበርከክ፣ አንደበት ለሱ ጌትነት ለማያውጅ፣ ለሞተልን ዋጋ ለከፈለልን፣ ኃጢአታችንን ተሸክሞ ነፃ ላወጣን፣ በእኛና በእግዚአብሔር መካከል የነበረውን የኃጢአትን ድልድይ ያፈረሰ ከእግዚአብሔር ጋር ያገናኘን አምልኮ የሚገባው ስግደት የሚገባው የብቻ ነው። ሌሎች ኮተቶች ናቸው። እግዚአብሔር ብቻ ነው አምልኮ ስግደት የሚገባው። ለዚህ ብቻ ስግደት፣ ለዚህ ብቻ አምላክ ክብርና ስግደት ይገባዋል። እግዚአብሔር የተባረከ ይሁን። ወደዚህ መልሰን አሜን።